አባታችን ቀደም ብለው መጥተው እዚሁ አውደ ምሕረቱ ላይ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ፍኖተ ሕይወት ቅድስት ማርያም ቤተ ክርስቲያን ዋና ጸሐፊ የሆኑት መምህር መጋቤ ምስጢር መምህራችን እሳቸው ያስተምሩናል። ለእሳቸው መምህር ዳዊት ይቅርታ፣ መጋቤ ምስጢር መምህር ዳዊት ያስተምሩናል። ለእሳቸው የሚናገሩበትን አንደበት ለእኔና ለእናንተ እንደ ሊዲያ የመስማት የእምነት ልቡና እግዚአብሔር ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከውና እናመሰግነው ዘንድ በአርአያውና በምሳሌው የፈጠረን የፍጥረታት ገዥ አድርጎ ያከበረን የሰራዊት ጌታ የእስራኤል ቅዱስ አምላካችን ቅዱስ እግዚአብሔር እርሱ ከሁሉ በላይ ነውና ከሁሉ አስቀድሞ ክብርና ምስጋና ለእርሱ ይሁንልን። አሜን አትሉ? አሜን ይሁንልን። ክቡር አባታችን መጋቤ ሐዲስ መምህር ላይከ ማርያም ተስፋዬ የዚህ የኮተቤ ደብረ ልዳ ቅዱስ ገብርኤልና ቅድስት ማርያም አብያተ ክርስቲያናት ዋና አስተዳዳሪ፣ የመንጋው ጠባቂ፣ ክቡራን አበው መነኮሳት፣ ቆሞሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አዕይንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም በጣዕመ ዝማሬ እግዚአብሔር በሰጣችሁ ጸጋ በዝማሬ የምታገለግሉ ዘማሪያንና ዘማሪያት፣ የሰንበት ትምህርት ቤት መዘምራን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በከበረ ደሙ ፈሳሽነት ታጥባችሁ የልጅነት ስልጣን የተሰጣችሁ ነፃ የወጣችሁ የእግዚአብሔር ልጆች የምትባሉ ማኅበረ ምእመናን ወምእመናት ሁላችሁም እስከ ሞት ድረስ በፍጹም ፍቅሩ ወዶ ዘላለማዊ ሕይወትን በሰጠን በሕያው እግዚአብሔር በአንድ ልጁ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሞት በረከሰበት ኃጢአት በበዛበት ዓለም ላይ እየኖርን ምንም እንኳን ኃጢአተኞች በደለኞች ብንሆንም የቸርነቱንና የምሕረቱን ሥራ አብዝቶልን በመለኮታዊ ጥበቃው ጠብቆን እስከ በደላችን እስከ ኃጢአታችን ወደ መቃብር እንዳንወርድ ይችን ቀን ይልቁንም ይችን ሰዓት በዕድሜያችን ላይ ተጨማሪ ጊዜ ፈቅዶልን በቅድስናው ቤተ መቅደስ ተሰብስበን እንድናመልከው መድኃኒትና ሕይወት የሆነውን ቅዱስ ቃሉን እንድንሰማ ስለፈቀደልን አምላካችን ቅዱስ እግዚአብሔር ተነግሮ ስለማያልቅ ስጦታው ስለማንከፍለው ውለታው ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ ማረግ ምክንያት የሆነችን ምክንያተ ድኅነት ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም በረከቷ በሁላችን ላይ ይደርብን።
የምስራቹን ይዞ ለዓለም ሁሉ የመጣው መጋቤ ሐዲስ ቅዱስ ገብርኤል በጥባቆቱ በረዳትነቱ አይለየን። አሜን። እስመ ኢየሱስ ክርስቶስ መጻ ውስተ ዓለም ከመ ያድኅኖሙ ለኃጥኣን። እስኪ ሁላችሁም በዚህ ቃል ተናገሩ። እስመ ኢየሱስ በሉ። አይሰማም። ክርስቶስ መጻ ውስተ ዓለም ከመ ያድኅኖሙ ለኃጥኣን። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። በዚህ መለኮታዊ ኃይለ ቃል ሁላችንም አምላካችን እግዚአብሔር ይባርከን፣ ደግሞም የቃሉን ደጅ ይክፈትልን። የምንሰማውም መድኃኒት የሆነውን ቃሉን በልቦናችን ጽላት ይጻፍልን። በሉ እስኪ ሁላችሁም ኃጢአተኞችን በሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ማንን ሊያድን? ማንን ሊያድን? እስኪ እናቶች ቅድሚያ እናንተ በሉ ኃጢአተኞችን በሉ ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። እስኪ አባቶች በሉ ደግሞ ወንድሞቼ አባቶቼ በሉ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። እስኪ በህብረት አንድ ላይ በሉት። ይህ ቃል በጣም የታመነና መድኃኒት የሆነ ቃል ነው። በአንድ ላይ በህብረት በሉ ደግሞ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ በጻፈለት መልእክቱ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ያዙ ይህንን ቃል። አንደኛ ጢሞቴዎስ በሉ ምዕራፍ 1 ቁጥር 15 ምን ይላል ቃሉ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ምን ይላል? በሉ እንጂ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወዴት መጣ? ወደ ዓለም መጣ። በዚህ መለኮታዊ ቃል እንማራለን። ለምንድን ነው በዚህ ርዕስ ዛሬ የምንማረው ብንል፣ ዛሬ ዕለቱ ማን ነው ንገሩኝ። አይሰማኝም። ቅዱስ ገብርኤል። እስኪ አመስግኑት። እስኪ እግዚአብሔር ይመስገን። ቅዱስ ገብርኤልን እንዴት ነው የምናውቀው? ቅዱስ ገብርኤልን ለምንድን ነው የምናከብረው? ቅዱስ ገብርኤል ስንል ትዝ የሚለን አንድ ነገር አለ አይደል? ወደ ዓለም ይዞት የመጣው ምን? አይሰማኝም። የምስራች። ይሄ ምስራች ምንድን ነው? አሁን ያልኳችሁ ቃል ቅዱስ ገብርኤል ለዓለም ይዞት የመጣው የምስራች ይሄ ነው። ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ። ማን መጣ? ቅዱስ ጳውሎስ ለራሱ ሲናገር ነው። እንደውም ምን አለ? ይህ ቃል የታመነ ነው የሚለው። ምን ያለ ነው? የታመነ ነው። ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነ ነው። ይልቁንም የኃጢአተኞች ዋና ለመሆን ለኔ ያለ የኃጢአተኞች ምን ዋና አንደኛ ኃጢአተኛ ዋነኛ ኃጢአተኛ ኃጢአት የሰራው በደል የሰራው ለኔ ክርስቶስ ከኃጢአት ሊያድነኝ ወደ ዓለም መጣ እና ይህ ቃል የታመነ ነው አለ ቅዱስ ጳውሎስ። ይህን ቃል የት ነው ያገኘው ብንል የመላእክት አለቃ ቅዱስ ገብርኤል የተናገረው ነው። ማን የተናገረው ነው? ታስታውሳላችሁ? ይመናል ትምህርት ነው የምንማረው፣ ዝም ብለን አይደለም። ይሄ መሰረተ ሃይማኖት የሚባል ትምህርት ነው። ቅድስት ቤተ ክርስቲያን በማህሌቷ፣ በሰዓታቷ፣ በቅዳሴዋ፣ በስብከቷ የምትና
የሚናገረው መሰረተ ሃይማኖት ይሄ ነው። ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ። ማንን ሊያድን? የሃይማኖት መሰረት የሚባለው ጸሎተ ሃይማኖት የሚባለውን ትምህርት ታውቃላችሁ አይደል? ሰለስቱ ምዕት የሚባሉ ርትዕት ሃይማኖቶሙ የቀናች ሃይማኖት ያላቸው አባቶቻችን በደነገጉት ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገሩ ዘበእንቲአነ ለሰብ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰገወ እማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንቲአነ ብለው ነው የሚፈጽሙት። ተመልከቱት። ጌታችን መድኃኒታችን ዘበእንቲአነ ለሰብ ስለኛ ስለ ሰዎች ወረደ እምሰማያት ተሰብአ ወተሰገወ ከሰማየ ሰማያት ወረደ ፍጹም ሰው ሆነ። ምን ሆነ? ስለማን አሉ? ጸሎተ ሃይማኖትን የምታውቁ እስኪ እጃችሁን አውጡ። ጸሎተ ሃይማኖትን የምታውቁ እጃችሁን ከፍ አድርጉ። ግን የለም በዚህ መሸማቀቅ ማፈር የለም። ጸሎተ ሃይማኖት ብላችሁ የምትጸልዩ የምታውቁ 4 ሰዎች 5 ሰዎች። እሺ የማታውቁ ደግሞ እጃችሁን አውጡ። ከሁለቱ አለመሆን አይቻልም። የማታውቁ ደግሞ እጃችሁ ከፍ በደንብ የማታውቁት እንደውም በደንብ ከፍ አድርጉ። እግዚኦ መሐረነ ክርስቶስ። ጸሎተ ሃይማኖትን ሳንማር ነው መልእክተ ዮሐንስ የደረስነው ማለት ነው። ወንጌል ላይ አሁን ጠንካራው ምግብ ላይ የደረስነው ጸሎተ ሃይማኖትን አላወቅነው። ጸሎተ ሃይማኖት ማለት በቤተ ክርስቲያናችን ስርዓትና ቀኖና ነው የምነግራችሁ። ሕፃናት ሆነን ክርስትና ስንነሳ ለእያንዳንዳችን ለወንዶች የክርስትና አባት ምን አለን? ምን አለን? ለሴቶችስ? አቤት። በእርግጥ አሁን ከቀኖና ውጭ ከሰው ጋርም ላለመነካካት ይመስላል፣ ላለመገናኘትም ይመስላል። የለም ልጅን ለገብርኤል ሰጥቻለሁ፣ ልጅን ለማርያም ሰጥቻለሁ፣ ልጅን ለእንትና ሰጥቻለሁ እንላለን። የቤተ ክርስቲያኗ ስርዓት ግን ሕፃናት ምንም ነፍስ የማያውቁ ሕፃናት በ40ና በ80 ቀን የሥላሴን ልጅነት ሲያገኙ ወደ ክርስትናው ማህበር ሲመጡ ክርስትና አባት ክርስትና እናት ብላ ቤተ ክርስቲያን ትሰይማለች አይደለም? የክርስትና አባት ስራው ምንድነው? ምንድነው? ዓመት በዓል ሲመጣ ልብስ መግዛት፣ ዓመት በዓል ሲመጣ ዳቦ መግዛት፣ ቸኮሌት መግዛት ነው። ልደቱን ክርስትና አባቱ መጥቷል ልብስ ይገዛለታል መባል ነው። ዓላማው ምንድነው? እስኪ ንገሩኝ። ክርስትና አባት እኮ ነው፣ የሥጋ አባት አይደለም። የአባት ስራው ምንድነው? ሃይማኖት ማስተማር፣ ምግባር ማስተማር፣ ኃላፊነት ወስዷል ማለት ነው። ስለዚህ ለማስተማር ደግሞ እሱ ምን መሆን አለበት? መማር አለበት። አሁን እዚህ ብዙ ክርስትና አባቶች ጉዳቸው ፈልቷል። ለሕፃናት ደግሞ የሚያስተምረው ክርስትና አባት የሃይማኖት መሰረት የተባለው ጸሎተ ሃይማኖትን ነው። ክርስትና እናትም እንደዛው ማለት ነው። እና የሃይማኖት መሰረት የሚባለው በደንብ ስታዩት ሃይማኖታችሁ ምንድነው የሚባለው ለመመለስ ጸሎተ ሃይማኖትን መማር ነው። የሃይማኖት መሰረት ነው የሚባለው ጸሎቱ። የምን መሰረት አልኳችሁ? የሃይማኖት መሰረት። እና ሲጀምር ነአምን በአሐዱ አምላክ ብሎ ነው የሚጀምረው። በስንት አምላክ እናምናለን? እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ፣ የሚታየውንም የማይታየውንም የፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። እስኪ በሉ ሰማይንና ምድርን በሉ የሚታየውንና የማይታየውን በፈጠረ በእግዚአብሔር አብ እናምናለን። ይሄ አንቀጽ 1 ይባላል፣ ወይም የመጀመሪያው አንቀጽ ነው። ሁለተኛው አንቀጽ ደግሞ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ነው። ይሄ መሰረተ ሃይማኖት ስለሆነ ነው የምናገረው እንጂ እያንዳንዱ ይሄ ተተርጉሞ ተመሳጥሮ ይነገራል። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ በአንዱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ወልደ አብ ዋሕድ ቅድመ ዓለም ከአብ ከባሕሪው በተወለደ በኢየሱስ ክርስቶስ
ዘተወልደ ወአኮ ዘተገብረ የተወለደ እንጂ ያልተፈጠረ በሉ እስኪ የተወለደ እንጂ በሉ ያልተፈጠረ ዘቦቱ ሁሉ ኮነ እንደውም ሁሉ በእርሱ የሆነ ሁሉን የፈጠረ በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ እናምናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ፣ ከድንግል ማርያም ተወለደ። በጴንጤናዊ በጲላጦስ ዘመን መከራ ተቀበለ፣ ስለኛ ተሰቀለ፣ ታመመ፣ መከራን ተቀበለ፣ ሞተ፣ ተቀበረ፣ ተነሳ፣ ወደ ሰማይ አረገ። ዳግመኛ በሕያዋንና በሙታን ላይ ለመፍረድ ይመጣል። አሜን። አመስግኑት። ይሄ ነው ሃይማኖት። ሁለተኛው አንቀጽ ይሄ ነው። ሶስተኛው አንቀጽ ወነአምን በመንፈስ ቅዱስ ነው። እግዚ ማህየዊ ዘሰረጸ እምአብ ንስግር ሎቱ ወንሰቦ ምስለ አብ ወወልድ ዘነበበ በነቢያት ከአብ ከወልድ ጋር በአንድነት የሚመለክ በመንፈስ ቅዱስ ጌታ በሆነ አዳይ በሆነ እናምናለን። ክብር ምስጋና ለእርሱ ይሆንልን። ይሄ ሶስተኛው አንቀጽ ነው እና መሰረተ ሃይማኖት የሚባለው ትምህርት ይሄ ነው። ቤተ ክርስቲያን ከዚህ ውጭ ሌላ ትምህርት የላትም ይመናል እና የመዳን ትምህርት ነገረ ስጋዌ የሚባለው በዚህ ነው የሚጠቃለለው ማለት ነው። አሁን ያልኳችሁ እስኪ መነሻዬን አስታውሱኝ። የተነሳንበት ቃል ምንድን ነበረ? ደጋግመን ብለን ነው የሚመና እንዳትረሱ አደራ። እግዚአብሔር ይስጣችሁ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም ለራሳችሁ አመስግኑ። እንደዚህ ነው እንጂ ይሄ ቃል አሁን በልቦናችሁ እግዚአብሔር ይጻፍላችሁ። ከዚህ ስትወጡም እንዳትረሱት። ማንን ሊያድን? ይህን ቃል ዝም ብለን አላነሳ ነው፣ ምክንያት አለን። ዛሬኛ ምንድን ነን? ንገሩን። መዳን ያስፈልገናል አያስፈልገንም? ታመናል አልታመምንም? ኃጢአት ሰርተናል አልሰራንም? ንገሩኝ እንጂ ሰርተናል። ኃጢአት አድርገናል አይደለም? በእርግጠኝነት መጽሐፍም ስለሚል ነው እዚህ ውስጥ ኃጢአት ያልሰራ የለም አለ። በማን ምህረት ተቀመጥን? ንገሩኝ። የእግዚአብሔር የምህረቱ ብዛት ወሰን የለውም። ምን የለውም? ወሰን የለውም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ዳዊት እንደተናገረ አቤቱ አንተ ዕለት ዕለት የምንሰራውን ኃጢአታችን ብትጠባበቅብን ኑሮ ብትቆጣጠረን ኑሮ በፊት ማን ይቆማል አለ። የሚቆም ሰው አለ? እውነት ልንገራችሁ ቀዳሽ ካህንም አናገኝም፣ እኛም አንቀድስም። ኃጢአታችን ምን ቢልብን ንገሩኝ። በመንበሩ ፊት ቁመን አሐዱ አብ ቅዱስ ብለን ቀድሰን የክርስቶስ ሥጋና ደም ነክተን ፈትተን ማቁረብ አንችልም። ኃጢአታችን ማን ቢቆጥርብን? ክብር ምስጋና ለስሙ ይሁን። ይቅር ብሎ ነው በመቅደሱ ያቆመን። ይቅር ስላለን መሐሪ ስለሆነ ቸር ስለሆነ እኛም ቆርበን እንድናቆርብ ምህረቱን አበዛለን። አገልጋዮቹ እግዚአብሔር ይቅር ባይለን በይቅርታው ባይጎበኘን ምህረቱን ባይሰጠን ኑሮ ኃጢአታችንን እንደ ብሉይ ኪዳን ሰዎች ግንባራችን ላይ ቢጽፈው ኖሮ ማን በዚህ አውደ ምህረት ቆሞ የእግዚአብሔርን ቃል ይናገራል? እንችል ነበር? ይመናል? አንችልም ነበር። ማን አቆመን? አሜን። እናንተስ በነጠላ ተሸፋፍናችሁ በእግዚአብሔር ቤት የተቀመጣችሁ ንጹሐን ናችሁ ወይ? በማን ምህረት ነው? ሙሉ ቀን ሲጠብቀን ውሎ ከአደጋ ጠብቆ በመቅደሱ ያቆመን መለኮታዊ ጥበቃው ስላልተለየን ነው። ስሙ የተመሰገነ ይሁንልን። ስለዚህ እንደው ዝም ብሎ ክርስቶስ አድኖኛል ማለት ብቻ አይደለም። እንዴት ነው ያዳነ? የተከፈለልን ዋጋ ቤዛነቱን ፍቅሩን ዕለት ዕለት ልትበላው ልትመገበው ይገባል። ከዚህ የበለጠ ትምህርት የለም። ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነ ነው አለ። ተመልከቱ እንግዲህ ክርስቲያኖች፣ ይህን ትምህርት ቅድም እንዳልኳችሁ አስፈላጊነቱ ለእኛ ነው ስላልኳችሁ
በሁለት ከፍለን እንየው። በስንት አልኳችሁ? ይሄን ቃል በሉ። ጊዜ ስጋዌ በሉ። አይሰማም። ዘመነ ስጋዌ በሉ። ድህረ ስጋዌ በሁለት ነው የምናየው። ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለውን ቃል በዘመነ ስጋዌ ክርስቶስ ሰው በሆነበት ጊዜ የተከናወነው የማዳን ሥራ፣ የቤዛነት ሥራ። ከዛስ ከስጋዌ በኋላ ከዕርገቱ በኋላ ይሄ ቤዛነት፣ ይሄ ማዳን በእኛ ላይ እንዴት ነው የሚገለጠው? እንዴት ነው የተገለጠው? ዛሬ እኛ እንዴት ነው የምንድነው የሚለው በሁለት ብቻ ክፍል ነው የምናየው ክርስቲያኖች። እንግዲህ ቅድም እንዳልኳችሁ መዳን የሚባለውን ቃል ስናነሳ አዳኝ የሚባለውን ኃይል ስናመጣ የጠፋ ነበረ። መዳን የሚፈልግ መዳንን የሚጠባበቅ ኃይል ነበረ ማለታችን ነው። እሱ ማን ነው? ማን ነው መዳንን ይፈልግ የነበረ? የሰው ልጅ። እስኪ ማን ነው ንገሩኝ? የሰው ልጅ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ ሙሉውን አንብቡት፣ በጣም ይገርማቸዋል። ሞት በአንድ ሰው በኩል ወደ ዓለም ገባ ይላል። በስንት ሰው? እስኪ በሉ። ሞት በአንድ ሰው በኩል ወደ ዓለም ገባ። በማን? በአንድ ሰው በኩል። ሕይወት ደግሞ ይላል። በሉ እስኪ በአንዱ ሰው መጣልን። ክብር ምስጋና ለስሙ ይሁንልን። ይህንን ሲያብራራው ቅዱስ ጳውሎስ ምን ይላል? በመጀመሪያው አዳም ሞት ወደ ዓለም መጣለ። በማን? በቀዳሚው አዳም። በሁለተኛው አዳም በዳግማዊ አዳም ደግሞ ሕይወት በዛልን። በመጀመሪያው አዳም ኃጢአት ወደ ዓለም ገባ። በሁለተኛው በክርስቶስ በሁለተኛው አዳም ደግሞ ጽድቅ በዛልን። በአንዱ አለመታዘዝ ኃጢአት መጣ፣ በክርስቶስ መታዘዝ ደግሞ ሕይወት በዛልን። ክብር ምስጋና ለስሙ ይሁንልን። በአንዱ አለመታዘዝ ምን መጣ? ሞት መጣ፣ ጥፋት መጣ፣ መውደቅ መጣ፣ መራቆት መጣ፣ ኃጢአት መጣ። በአንዱ መታዘዝ። ይሄ መታዘዝ የሚለው ደግሞ የመስቀል ሞት ማለት ነው። ለመስቀል ሞት መታዘዝ። በአንዱ መታዘዝ በክርስቶስ ደግሞ ሕይወት በዛልን። ምን በዛልን? ሕይወት በዛልን ብሎ ተናግሯል። ስለዚህ ሰው ምንድን ነበረ ቢባል ሞት የነገሰበት፣ በሞት ጥላ ስር ይንከራተት የነበረ፣ በጭንቀት ውስጥ የነበረ፣ በዲያብሎስ ጥላ ስር የወደቀ ነበረ። ስለዚህ ማን ነው ሊያድነው የሚችለው? ከዚህ ሁሉ መከራ ከሰይጣን መንጋጋ መንጭቆ ሊያወጣው የሚችል ማን ነው? እና ብዙ ሰዎች፣ ታላላቅ ሰዎች ዋጋ ከፍለዋል። እየሰማችሁ ነው? የሕይወት ዋጋ ሁሉ ከፍለዋል። ደማቸውን አፍሰዋል። የእንስሳት ደም አፍስሰዋል። ብዙ የሰቡ መስዋዕቶች ቀርበዋል። ብዙ ዕጣን ጢሷል። ብዙ ነገር ቀርቧል። ግን ያንን ሕይወት ሊያመጣ ሰውን ሊያድን የቻለ ኃይል የለም። እየሰማችሁ ነው? ሰው ምንድነው ማድረግ ያለባቸው? በሞት ጥላ በጨለማ የሄዱ የነበሩ ሰዎች ሁሉ ወደ ላይ አቀኑና ምን አሉ መሰላችሁ? አንስ ኃይለከ ወነአድነን። አቤቱ ኃይልህን አንሳ አድነን። እስኪ በሉ ኃይልህን አንሳ በሉ አድነን። ድገሙ። አቤቱ በሉ ብርሃንህን ላክልን። ይሄ በጨለማ ውስጥ ይማቅቅ የነበረ ህዝብ ጸሎት ነው። ይሄ በጨለማ አይኑ የታወረ ብርሃን ያላየ ህዝብ ልመና ነው። አቤቱ ብርሃንህን ላክልን በሉ። ደግሞ አቤቱ እውነትህን ላክልን። ማንን ላክልን? አቤቱ ጽድቅህን ላክልን። ይሄ ጩኸት ነው። እንደውም አንድ ጸሎት ይገርመኛል። አቤቱ እግዚኦ አጽንን ሰማያቲከ ወረድ ግስሶሙ ለአድባር ወይ ጠይሱ። አቤቱ እባክህ ሰማያትን ቀደህ ውረድልን። እስኪ በሉ
ሰማያትን ቀደ ውረድልን። አቤቱ ልንጠፋ ነው፣ ጠፍተናል፣ ሞት ከቦናል፣ ሞት ይዞናል፣ እባክህ ናና አድነን። አንሶ ኃይለከ ወነአድነን፣ እባክህ አድነን። ይህ ጩኸት ነው እንግዲህ ለረጅም ዘመን ሲሰማ የነበረ የጣር ድምፅ ነው። በመቃብር የተሰበሰበ የሞታን ሕይወት ነው ሲጮህ የኖረው። እባክህ መጥተህ አድነን፣ እባክህ ድረስልን፣ እባክህ ናልን፣ እባክህ ብርሃንን አሳየን፣ እባክህ ብርሃንን ላክልን፣ እባክህ ብርሃንን ግለጥልን። ጊዜው ቀጠሮ በደረሰ ጊዜ የሰውን ልጅ ሊጎበኝ ሊያድን በፈለገ ጊዜ አስቀድሞ መልእክተኛውን ላከ። ማንን ላከ? ማን ነው ያ መልእክተኛ? ቅዱስ ገብርኤል። የታደለች የተባረከች ያንን መዳን ራሱ ስትጠባበቅ የነበረች ምነው በደረስኩ በዘመን ባየው ስትል የነበረች ብሉይ ኪዳንን ስታነብ የነበረች የታደለች ብላቴና ንጽሕት ቅድስት ሆና ተጠብቃ የኖረች ብላቴና ወደ እርሷ ተላከ። ቅድም እህታችን ሕይወት ያለው ዝማሬ ትዘምር ነበረ። ወሬዶ ገብርኤል ምድረ ገሊላ ተወልዲ ነው ያለች ለድንግል ቤላ ተወልዲ ወልደ ለድንግል ቤላ ያለች ትዘምር ነበረ። መጣ ወደ ገሊላ ተላከ መልአኩ። ያችን ብላቴና አገኛት። መጣና ምንድነው ያላት? ደስተኛይቱ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋራ ነው አላት። እስኪ በሏት፣ ደስተኛይቱ ሆይ በሉ፣ ደስ ይበልሽ፣ እግዚአብሔር ካንቺ ጋራ ነው። ይሄ ሁለቱም ቃል ይዩት፣ ደስ ይበልሽና እግዚአብሔር ካንቺ ጋራ ነው። ምን ብያችኋለሁ ቅድም? የሰው ልጅ በሙሉ ደስታ ርቆት በሐዘን ቆዝሞ ነው የነበረው አይደል? በሞት ምክንያት በኃጢአት ምክንያት ከደስታ ርቆ ሞቱን እየተጠባበቀ በጨለማ ሲኖር የነበረ ሕዝብ ባለበት አገር ደስ ይበልሽ ተባለች። አመስግኗት ድንግል ማርያም፣ ደስ ይበልሽ። የደስታሽ ምንጭ ደግሞ አላት። ማን ከማን ጋራ ነው? እግዚአብሔር ከአንቺ ጋራ ነው። እግዚአብሔር ከእናንተ ጋር ከሆነ ደስተኞች ትሆናላችሁ። በሕይወታችሁ ደስታ ይበዛላችኋል። እግዚአብሔር ከእናንተ ቤት ካለ ቤታችሁ ደስታ ይሞላዋል። እግዚአብሔር ከእናንተ ሕይወት ካለ ስራችሁ በደስታ ይሞላል፣ ኑሯችሁ በደስታ ይሞላል። ስለዚህ እመቤታችን ደስ ይበልሽ የተባለችው እግዚአብሔር ከአንቺ ጋር ስለሆነ ነው ያላት አይደል? በቀጥሎ ያለው ቃል የሚገርም ነው። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ነው ያላት አይደለም? በተለይ ከጸነሰች በኋላ ለመልአኩ ይሄ መልአክ ቅዱስ ገብርኤል ለዮሴፍ የነገረው ቃል የሚገርም ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ተመልከቱ። ይህ ወንድ ልጅ ትወልዳለች፣ የሚወለደው ልጅ ሕዝቡን ሁሉ ከኃጢአት የሚያድን ነው። እየሰማችሁ ነው? ከምን የሚያድን ነው? እስቲ ርዕሳችን ንገሩኝ። ማን መጣ? ምን ሊያደርግ? ኃጢአተኞችን ሊያድን። ቅዱስ ገብርኤል ምን አለ መሰላችሁ? ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው ለዮሴፍ። ከምን ያድናል? እስኪ በሉ ሁላችሁም ስሙን ጥሩት። እስኪ ኢየሱስ በሉ። እስኪ ቀስ ብላችሁ ሰው እንዳይሰማችሁ ፈራችሁ አይደል? እስቲ ከፍ አድርጋችሁ ስሙን ጥሩት። እስኪ ይህን ስም አመስግኑት። እስኪ አረ በሞቴ ሰማይና ምድር የሚንቀጠቀጥለት ስም ነው። ባካችሁ ከፍ አድርጋችሁ አመስግኑት። በጣም ምን ይላል መሰላችሁ? ትርጓሜ ወንጌል የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ። የዚህን ስም ኃይልና ትርጓሜ ቅዱሱ መልአክ ቅዱስ ገብርኤል ተናገረ ይላል። ኃይሎ ለስም ማለት ኢየሱስ የሚለው ስም ኃይል ነው። ክብር ምስጋና ለስሙ ይሆንልን። ስሙ ኃይል ነው። ስሙ ምንድን
ምንድነው? ንገሩኝ። አሁን ቅዱስ ገብርኤል ነው አይደል ይህን ስም የተናገረው? ማን ትይዋለሽ አለ? ተናገሩ እንጂ ማን ነው የተናገረ? የዚህ ስም ፍካሬ ወይም ትርጓሜው ደግሞ ሰውን ሁሉ ከምን የሚያድን ንገሩኝ። ስለዚህ ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ምን ማለት ነው? መድኃኒት ማለት ነው። ወገኖቼ ጠላት ዛሬም አያርፍምና ሰዎች ከዚህ ስም እንዲርቁ እንደው ደስ ብሏቸው ቀና ብለው እንዳያመሰግኑት እንዲህ ብል እንዲህ ይባላለሁ እያሉ ይሸማቀቃሉ። ቤተ ክርስቲያን ግን እግዚእነ በሉ እስኪ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንደው ዝም ብላ ኢየሱስ እንኳን አትለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰው። እና ለድንግል ማርያም ምንድነው ያላት? ሕዝቡን ሁሉ ከኃጢአት የሚያድን ልጅ ነው የምትወልጂው አላት። ደነገጠች። ምን አላት መሰላችሁ? ደግሞ ተወከፊዮ ለቃል ሀቤኪ ይመጽእ ወበማኅፀነ ዚአኪ ያድር። ቃልን ተቀበዩ አላት። ማንን? እመቤታችንን ተቀበዩ። እሺ በይ ተቀበዩ። ተወከፊዮ ለቃል ሀቤኪ ይመጽእ፣ ወደ አንቺ ይመጣል፣ ልኮይ ነው ይመጣል። ወበማኅፀነ ዚአኪ ያድር፣ በማኅፀንሽም ያድራል፣ ሰው ይሆናል። ክብር ምስጋና ይሁን ለሱ ይሁንልን። በእውነት ይመጣል አላት። እሺ አለች። ወዲያውኑ ቅኔ ተቀኘች። እየሰማችሁ ነው? የእመቤታችንን እስቲ ቅኔ ንገሩኝ። የእመቤታችን ምስጋና ምንድን ነው ያለች? እስኪ በሉ። አይደለም ምስጋና ነው ያልኳችሁ። ይሄማ ከገብርኤል ጋር የተነጋገረችው ንግግር ነው። አሜን ብላ እንደ ቃል ይደረግልኝ ብላ ተቀበለች። ወልድን ጸነሰችው። እንደ ጸነሰች የጸለየችው ምስጋና እስኪ በሉ። ወትቤ ማርያም በሉ። እመቤታችንም እንዲህ አለች፣ ታቢዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታከብረዋለች። ወትታሴ መንፈሴ በአምላኬ ወመድኃኔ፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በማን? እስቲ እንኳን ደህና መጡልን ክቡር አባታችን። ቆማችሁ ተቀበሏቸው። እሰይ ያክብራችሁ። አንዱ መማር አባትን ማክበር ነው። እግዚአብሔር ያክብራችሁ። ቁጭ በሉ። ነፍሴ በሏ። እሺ እግዚአብሔርን ታከብረዋለች። ማንን? መንፈሴ አይደለም። አልተማራችሁ። አሁን በእግዚአብሔር ደስ ይላታል ነው የሚለው። ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። መንፈሴስ? አሜን። ኧረ በወላዲተ አምላክ ስንት ችግር ነው ያለው። ቅድም ጸሎተ ሃይማኖትን እሺ ብዬ አለፍኳችሁ። አሁን ደግሞ ጸሎተ ክርስቶስ ማርያም እንዴት አታውቁም? ነፍሴ በሉ እግዚአብሔርን ታከብረዋለች፣ መንፈሴም ደስ ይላታል። ወእሺ በግዕዙ ልበላችሁ። ወትታሰይ መንፈሴ በአምላኬ በሉ እስኪ ወመድኃኔ በማን ደስ ይላታልሽ? አሜን። ኦሬ በወላዲተ አምላክ ይሆን አዚምማ ተደርጎብናል ወገኖች። በአምላኬ ወመድኃኔ ማለት ምን ማለት ነው? በአምላኬ በሉ በመድኃኒቴ በምኔ የምትወልጀው ልጅ ምንድነው ብሏት ነበር ገብርኤል? መድኃኒት አይደለም። አሁን ስታመሰግን ምን አለች? መንፈሴ በአምላኬ በሏ በመድኃኒቴ ደስ ይላታል። አመስግኑ። መንፈሴ አሁን የመጀመሪያው ምስክርነት ይሄው ሕዝቡን ሁሉ ከኃጢአት የሚያድን ስለሆነ ኢየሱስ የሚባል ልጅ ትወልጃለሽ አለ ገብርኤል። እሺ ይሁንልኝ እንደ ቃልህ አለች። በኋላ አሁን እግዚአብሔርን ነፍሴ ታከብረዋለች አለችና መንፈሴ በአምላኬ በመድኃኒቴ ደስ ይላታል። በሉ እስኪ ሁላችሁም መንፈሴ በሉ በአምላኬ በመድኃኒቴ
ደስ ይላታል። አምላካችን ማን ነው? ኢየሱስ ክርስቶስ በሉ እስኪ። መድኃኒታችን ማን ነው? ቅድም እግዚእነ አምላክነ መድኃኒነ ስላችሁ እኮ ነው። ይኸውልህ ቤተ ክርስቲያን እንዲህ ብላል። ጌታችን አምላካችን መድኃኒታችን ማን ነው? እስቲ አመስግኑት። አያችሁ፣ ይሄ ነው ምስጢሩ። እሺ ቀጥሉ፣ የእመቤታችን ጸሎት ቀጥሉ። ግድ የለም በአምላኬ በመድኃኒቴ ደስ ይላታል። እስመሬ ህማማ ለአመቱ እኔ በግዕዝ እናንተ ተርጉሙ። አቤት የባሪያይቱን እስኪ በሉ። እሷ ያለችውን እናንተ ለምን የምትሸማቀቁ? የባሪያይቱን መዋረድ አይቷልና ተመልክቷልና ወገብረ ኃይለ በመዝራይቱ ወገብረ ኃይለ በመዝራይቱ በክንዱ ምንን አድርጓል? ተናገሩ እንጂ ምንን አድርጓል? ወገብረ ኃይለ በመዝራይቱ ወዘርሆሙ ለለያቢው ሊዳልቦሙ አለች። አእበዮሙ ለትሑታን ዝቅተኞችን ወርቀው የነበሩትን ከፍ ከፍ አደረጋቸው። ለምን? መጨረሻ ሄደችና ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ለአባቶቻችን ለአብርሃም ለቅዱሳን የገባውን ቃል ኪዳኑን አሰበ። ምኑን አሰበ? ምኑን አሰበ? ምን የሚለውን? አሕዛብ በዘር ይባረካሉ የሚለውን ቃሉን አሰበና ልጁን ላከ። የኔንም መዋረድ ተመለከተ። ግን ይኸው ሁሉ እስመ ገብረ ሊተ ኃይለ አብያተ በእኔ ታላቅ ስራ አድርጓልና እኔም እኮ ብፅዕት ተብዬ እመሰገናለሁ አለች። አመስግኗት በእውነት ብፅዕት ይባላል። ከማን የተነሳ? ህዝቡን ሁሉ ከኃጢአት ከሚያድነው ከልጇ የተነሳ ብፅዕት ተብላ ትመሰገናለች። ማን? ወላ አመስግኗታ፣ አመስግኑ ተብላችኋል። ስለዚህ ቅዱስ ገብርኤል ወደ አንቺ የሚመጣው መድኃኒት ነው አለ። ከምን የሚያድን ንገሩኝ። ስለዚህ ቅዱስ ጳውሎስ ምን አለ? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው። ይልቁንም ከኃጢአተኞች ዋነኛ ለመሆን ለኔ ያለ እስኪ በሉ፣ ከኃጢአተኞች በሉ ዋነኛ ለምንሆን ለኛ። ስለዚህ ክርስቶስ መጣው፣ ተወለደ። የምን መድኃኒት ሆኖ መጣ? ንገሩኝ። ጊዜ ስጋዌው ላይ የምሳሌ ትምህርቶች አሉ፣ ነግራችኋለሁ። አንደኛ የሉቃስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ ዘኪዮስ የሚባል ሰው ታሪክ ታውቃላችሁ አይደል? ዘኪዮስ ምን አይነት ነው? አካሉን አትረሱትም በእርግጠኝነት። ምን አይነት አካል ያለው ሰው ነው? አጭር፣ ረጅም፣ አጭር፣ ወፍራም፣ ቀጭን፣ አልተገለጠም። ድሃ፣ ባለጸጋ። ባለጸጋ ብዙ አለኝ እያለ ነበር። እንደውም ካለኝ ሁሉ አስራት አወጣለሁ እያለ ስለ ሀብቱ ብዛት ቆን ተናግሯል። እና ይሄ ሰው ቀራጭ ነው። ምንድነው አልኳችሁ? ቀራጮች ደግሞ ኃጢአተኞች ተብለው በሰዎች የተፈረጁ ናቸውና እንዲህ አለ፣ ምን ነው የኃጢአት መድኃኒት የሆነውን ክርስቶስን ባየሁት አለ። ምን ባልኩት? ምን ባልኩት? ባየሁት ብሎ ልቡ ፈለገው። ማንን ማየት? ማንን ፈለገ? ክርስቶስን። ስለዚህ በዛ በኢያሪኮ መንገድ ሲያልፍ እንደምንም እንደው ተንጠራርቼ ልየው ብሎ አሰበ። አይ የለም፣ ሰው ክፉ ነው፣ ገፍትረው ቢጥሉኝ፣ እፊቴ መተው ቆመው ቢደቀኑብኝ ሳላየው ከሚያልፍ አለና አንድ ዘዴ ተጠቀመ። ምን አረገ? ዛፍ ላይ ወጣ አይደለም? አርገ ዘኪዮስ ውስተ አብይ ሰግላ ወሬዮ ለኢየሱስ አለ። ወደ ትልቅ ሾላ ዛፍ ወጣና በቃ በዛፉ ስር አርፎ ሲሄድ እንዲህ ዝቅ ብዬ አየዋለሁ፣ ማየት ብቻ ነው የምመኘው አለ። ክርስቶስ ደረሰ። ወዴት? ወደ ሾላው ወደሚፈልገው ሰው ደረሰ። ገና ዘኪዮስ ክርስቶስን ሳያይ ክርስቶስ ቀና ብሎ ተመለከተው። ክብር ምስጋና ለስሙ ይሁን። አይኑ ከፍ ብሎ አየው። ዘኪዮስ ና ውረድ አለው። ምን አለው? እየሰማችሁ ነው? አሁን እናንተ ዘኪዮስን ሆነን ነው የምንሰማው። ጊዜ ስጋዌ ነው እያልኳችሁ ነው። ና ውረድ ዘኪዮስ አለውና ዛሬ ካንተ ጋር በቤት እውላለሁ አለው።
እንዴት አይነት መታደል መሰላችሁ! ለማየት የሚመኝ ሰው ገና ቤቱ ሂዱ አብሮት ሊውል ነው። እና ውረድና ከቤትህ ምን እላለሁ? እየሰማችሁ ነው? ግን እስኪ የምትሰሙ እልል አትበሉ፣ እልል በሉ እስኪ። ጥሩ ነው የተባባሉ እልልታ ስለምትወዱ ትላላችሁ ብዬ ነበር። እየሰማችሁ ነው ተመስጣችሁ። እና ውረድና ወዴት እንሂዳለው? ወደ ቤትህ እንግባ፣ ቤትህ አብሬ እውላለሁ አለው። ወረደ ከሾላውና ተንቀጠቀጠ። ጌታ ሆይ እኔ ቤት እኮ መግባት አይገባም። በእርግጥ እኔ አስራቴን አወጣለሁ፣ ለድሆች መጸውታለሁ፣ የሰው ዕዳ ካለብኝም ተበድሬ ወስጄ ቀምቼ ከሆነም በአንተ ፊት እጥፍ አድርጌ መልሳለሁ ብሎ ኃጢአቱን መናዘዝ ጀመረ። እና ዝም ብለህ አለው። ቀጥ ብሎ ከዘኬዎስ ቤት ገባ። ሰዎች ምን አሉ? እንዴ አምላክ አይደለም እንዴ? ይሄማ ከኃጢአተኞች ጋር ሊውል ወደ ዘኬዎስ ቤት ገባ አሉት። ከማን ጋራ ንገሩኝ? ከማን ጋራ ሊውል አሉት? ከኃጢአተኞች ጋራ ሊውል ወደ ኃጢአተኛው ወደ ቀራጩ ወደ ዘኬዎስ ቤት ገባ አሉት። ክርስቶስ ደግሞ ገባና ቤቱ እንዲህ አለ፣ ይሄ የአብርሃም ልጅ ነው አለ። የማን ልጅ ነው? መዳን ለዚህ ቤት ዛሬ ሆኖለታል። ክብር ለስሙ ይሆንልን። ዛሬ ለሁላችን ይሁነን። አሜን አትሉ? ዛሬ ኃጢአታችን አራግፎ አድኖ ይመልሰን። የአብርሃም ልጅ ነው የምስኪን። እንደውም አለ ጌታ የሰው ልጅ የጠፋውን ሊያድን መጥቷልና። ማንን ሊያድን? ማንን ሊያድን? ዛሬ እኛ ዘኬዎስን እንሆናለን። በዚህ ብርድ፣ በዚህ ምሽት በስራው ደክማችሁ ዝላችሁ የመጣችሁ ማንም ፍለጋ ነው? አይሰማኝም። ማንም ፍለጋ? የእግዚአብሔርን ምሕረት እየተጠባበቃችሁ የቅዱስ ገብርኤልን ረዳትነት እየተጠባበቃችሁ ነው አይደል ያላችሁ? እንደ ዘኬዎስ መዳን ለእናንተ ይሁንላችሁ። አሜን ብላችሁ ተቀበሉ። አንድ ዘኬዎስ ዛሬ እኛ ምሳሌ ነው። ሰዎች ዛሬ ትናንትና በሰራነው ኃጢአት ይሄ በደለኛ፣ ይሄ ዝሙተኛ፣ ይሄ ሌባ፣ ይሄ አመንዝራ እያሉ ይፈርጁናል። እናንተ ግን አምናችሁና ንስሐ ገብታችሁ ከሆነ እንደ ዘኬዎስ መዳን ሆኖላችኋል ተብላችኋል። እግዚአብሔር ይህን ቃል ያሰማችሁ። አንድ ሁለተኛው እዚሁ ሉቃስ ወንጌል ነው የምወስዳችሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር 51 እስከ 56። እስኪ የሉቃስ ወንጌል በሉ። ምዕራፍ 9 ቁጥር 51 እስከ 56። በሞት ይህን ታሪክ ያዙት በልቦናችሁ። እንዲህ ነው ታሪኩ። እየሰማችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መሄድ ፈለገና በሰማርያ ሰፈር ሊያልፍ ፈለገ እና ሰማርያ መንደር ላይ ትንሽ አረፍ ብሎ ምግብ በልቶ ውሃ ጠጥቶ መሄድ ነው የፈለገው። እና አስቀድሞ ያዕቆብንና ዮሐንስን እስኪ ወደ መንደር ሂዱና ማረፊያ ቤት አዘጋጁ አላቸው። እየሰማችሁ? ምን አዘጋጁ አላቸው? ማረፊያ ቤት እስኪ አዘጋጁና ትንሽ አረፍ ብለን ወደ ኢየሩሳሌም ወደ ቤተ መቅደስ እንሄዳለን አላቸው። ሄዱና ያዕቆብና ዮሐንስ ጌታ እየመጣ ነው፣ እባካችሁ እዚህ ረፍ፣ እዚህ ወል ቀምሶ ሄድ እያሉ ቢለምኑ እምቢ አሏቸው ሰማርያዎች። ኧረ እባካችሁ ቢሉ እምቢ። እሱም ሄድ ወደ ኢየሩሳሌም፣ ሰማርያ ምን አለው ይሄድ አልፏሉ። ተመልሰው መጡ። ጌታ ሆይ አሉት። እየሰማችሁ ነው? ክፉዎች ናቸው እነዚህ የሰማርያ ሰዎች። ስለዚህ አሉት ስሙ ይህን ቃል፣ እንደ ኤልያስ እሳት ከሰማይ ወርዶ ይብላቸው በልና አጥፋቸው አሉት። እንደማን? ምን አሉት? እሳት ከሰማይ ይውረድና ይብላቸው በል፣ እሳት ያጥፋቸው። አንተ የማታርፍበት መንደር፣ አንተ የማትሄድበት ከተማ፣ አንተ የማትስተናገድ ቤት ምን ያደርጋል በምድር ላይ? እሳት ወርዶ ጥርግ አድርጎ ይብለው አሉት። ማንና ማን ናቸው? ያዕቆብና ዮሐንስ። ለማን? እነሱም እኮ ገና የሥጋ ሐሳብ እኮ ናቸው። እውነት ነው። እሳት በእጁ እንዳለ ያውቃሉ። ከሰማይ ማውረድ እንደሚችል ያውቃሉ። ሁሉን ማድረግ እንደሚችል ያውቃሉ። ይህንን ተጠቅመው ውጡ ዞር በሉ ያሏቸውን ሰዎች በእሳት ጥፍት አድርገዋቸው ሊሄዱ ነው። ለምን? በእነርሱ ላይ የሥጋ ሐሳብ ነው የሰለጠነው። ገና መንፈስ ቅዱስን አልተቀበሉ። ጌታ እንዲህ አላቸው፣ እናንተ በውስጣችሁ ምን አይነት መንፈስ ነው ያለው? የሰው ልጅ ሰውን ሊያጠፋ ሳይሆን የጠፉትን ሊያድን የመጣው አላቸው። ክብር ምስጋና ለስሙ ይሁን። ለምንድን ነው የመጣሁት አላቸው? በሰማይ እሳት አውርጄ ላቃጥላቸው፣ ላጠፋቸው አይደለም፣ ዲያብሎስ ያቃጠላቸውን ላድናቸው ነው አለ። ኧረ ምስጋና ለስሙ ይሁን።
ይሄ በጊዜ ስጋዌው በአካል ተገኝቶ ያደረገው ማዳን ይባላል። ይሄ ወደ እርሱ ያቀረባቸው ማዳኑን የፈጸመው ግን በመስቀል ላይ ነው። በምን ላይ ነው? ንገሩኝ። በምን ላይ ነው? በመስቀል ላይ ቤዛ ሆኖ ዋጋ ከፍሎ በደሙ ፈሳሽነት አዳነን። በምኑ አልኳችሁ? ይሄ የዘላለም የኃጢአት ስርየት ይባላል። የምን አልኳችሁ? እስኪ የዘላለም ብሉ። ይህንን ደግሞ ዕብራውያን ምዕራፍ 9 ማንበብ ይገባል። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 9 ላይ የብሉይ ኪዳኑን የኦሪቱን መስዋዕት የሊቀ ካህኑን አገልግሎት ነው የሚናገረው። ሊቀ ካህኑ ይላል በየዓመቱ ለኃጢአት ስርየት የሚሆን በግ ወይም ጠቦት ይዞ ይገባ ነበረ። ያንን ደም አፍስሶ ሰውቶ ይወጣ ነበረ። ክርስቶስ ግን ሊቀ ካህናት ሆኖ አለ። በሉ እስኪ ክርስቶስ ግን በሉ። ሊቀ ካህናት ሆኖ የሰው እጅ ባልሰራው ድንኳን በገዛ ደሙ አንድ ጊዜ ገባልን። ስንት ጊዜ? አንድ ጊዜ ራሱን መስዋዕት አድርጎ አቀረበ። አይደገምም። እንዲያ ቢሆንማ እስከ ዓለም ፍጻሜ ድረስ ሁልጊዜ እየመጣ መከራ ይቀበል ነበረ። አንድ ጊዜ ግን በደሙ ፈሳሽነት አዳነን። ክብር ምስጋና ለስሙ ይሁንልን። ስንት ጊዜ? ስንት ጊዜ? አንድ ጊዜ። ያን ጊዜ ዓለም በሙሉ በቀራንዮ አደባባይ ራቁቱን ተሰቅሎ በመስቀል ላይ ሆኖ ደሙ ሲፈስ ያ ደም የዓለምን ኃጢአት በሙሉ አጠበና ከኃጢአት አነጻን። ክብር ምስጋና ለስሙ ይሁንልን። እውነት ምስጋናው ይሄ ብቻ ነው እንዴ? ለሰው ቅዱስ ያሬድ ምን አለ? ይትፌሳ ሰማይ ወትታሰይ ምድር አለ። ሰማይ ደስ ይበለው ምድርም ትደሰት እልልታ ታቅርብ። ለምን? ወምድርኒ ትገብር ፋሲካ ታጽባ በደም ክርስቶስ። በክርስቶስ ደም ታጥባ ንጹሕ ሆናለችና እርግማኗ ተሰብሮላታልና ምድር ፋሲካዋን ደስታዋን በዓሏን ታድርግ። ለምን? ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 13 ጀምሮ ተመልከቱት። ወለነሰ ክርስቶስ ተሳየጠነ መርገም አለ ኦሪት። ክርስቶስ ከእርግማን ከኦሪት እርግማን እርሱ ራሱ እርግማን ሆኖ ዋጀን፣ አዳነን። እርሱ ለመስቀል ሞት የታዘዘው ሆነ። በእንጨት የሚሰቀል ሁሉ እርጉም ተብሎ ተጽፏል። ስለዚህ እኛን እርግማን ተቀብሎ በመስቀል ተሰቀለ። ክብር ምስጋና ለስሙ ይሁንልን። አያችሁ? ስለዚህ በሉ ሁላችሁም ኃጢአተኞችን ሊያድን በሉ ክርስቶስ ኢየሱስ ወደ ዓለም መጣ፣ እንዲህ አድርጎ አዳነን። ክብር ምስጋና ለስሙ ይሁን። ራቁት ሆኖ ዋጋ ከፍሎ ደሙን አፍሶ አዳነን። ከዛ በኋላ ምን አለ? በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ተመልከቱ። እንኩ ሥጋዬን ብሉ፣ ይሄ ለዘላለም ለኃጢአት ስርየት የሚሰጥ የሚቆረስ ነው። ለዘላለም በሉ እስኪ፣ ለኃጢአት ስርየት እንኩ ይሄ ደሜ ነው ጠጡ። ይሄ ለሐዲስ ኪዳን የሚሆን ለዘላለም ለኃጢአት ስርየት የሚፈስ ደሜ ነው። ክብር ምስጋና ለስሙ ይሁንልን። ያ ደም ዛሬ ያድነናል። መቼ? መቼ? ዛሬ ያድነናል። ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ተመልከቱት። ወደሙ ለኢየሱስ ክርስቶስ ያነጻሃንም ኩሉ ኃጣዊነ። እናንተ ሰዎች ኃጢአት የለብንም ብትሉ ውሸታሞች ናችሁ፣ ዋሽታችኋል። ኃጢአትማ ሁላችንም ሰርተናል። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ክብር ምስጋና ለስሙ ይሆንልን። ይሄ ደግሞ ድኅረ ተዋሕዶ ይባላል። እየሰማችሁ ነው? አሁን ከስጋዌ በኋላ ከመስቀሉ በኋላ ደሙ ከፈሰሰ በኋላ ለምንኖር ለኛ ዛሬ ያ ደም
መድኃኒታችን ነው። ምናችን ነው? ከምን ያድነናል? ከምን ያድነናል? ከኃጢአት ያድነናል። ተመልከቱ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እውነት እላችኋለሁ በሉ እስኪ። እየሰማችሁ ነው? አይዟችሁ እየጨረስኩ ነው። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ሞት አያገኘውም። ምን አያገኘውም? ከቶ ለዘላለም አይሞትም። ክብር ምስጋና ለስሙ ይሁን። አንሞትም። በምን የሚያምን አለ? አሁን ቀራንዮ የፈሰሰው ደም እኛን የሚነካን እኛን የሚያነጻን ስናምን ነው ማለት ነው። አያችሁ? ምን ስንል ነው? ምን ስንል? ስናምን እርሱ እንደሞተልን ዋጋ እንደከፈለልን ከኃጢአታችን እንዳዳነን ያመን ሰዓት ያ ደም ያነጻናል። ይሄ ድረ ተዋህዶ ወይም ድረ ዕርገት የምላችሁ ለዚህ ነው። ክርስቶስ ካረገ በኋላ በየቀኑ ቀራንዮ በየቀኑ ደሙ የሚፈሰው ቤተክርስቲያን ላይ ነው። እየሰማችሁ ነው? ለዚህ ነው ንስሐ ግቡ ቁረቡ የምንላችሁ። የሚያምን የዘላለም ሕይወት አለው። ምን የሚል? ለምን አለ ቅዱስ ጳውሎስ ተርጉሞታል። መጨረሻዬ ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ በሉ ትናንትና ዛሬ እስከ ዘላለም ያው ነው። እስቲ ድገሙት። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ክብር ምስጋና ለእግዚአብሔር ይሁን። ያው ነው። ያው ከሆነ አለ ጳውሎስ ቀጥሎ ልዩ ልዩ በሆነ በእንግዳ ትምህርት እንዳትወሰዱ ተጠንቀቁ። ትናንትና ቀራንዮ ላይ ደሙን ያፈሰሰልን ክርስቶስ ዛሬም መድኃኒት ነው። ዛሬም ያ ደም ትኩስ ሆኖ አንተን ከኃጢአት ያጥብሃል። ትናንትና ራቁቱን በቀራንዮ የተሰቀለልን ክርስቶስ ዛሬ ስጋው ትኩስ ነው። ዛሬ መድኃኒት ነው። ትናንትናም ዛሬም ነገም ለዘላለም ክርስቶስ ያው ነው። ክርስቶስ አይለወጥም፣ አይከፈልም። በክርስቶስ መለወጥ የለበትም። ዓለምን ሊያድን ኃጢአተኞችን ሊያድን መጣ፣ አዳነን። ዛሬም እኛን ያድነናል። ክብር ምስጋና ለስሙ ይሁንልን። ኦርቶዶክሳዊ የመዳን ትምህርት ይሄ ነው። ታዲያ ምንድነው ብንል እንደ የመጨረሻዋ ይችን ሌሎቹ የሚሉንን እንናገር። መላእክት ታዲያ ምንድነው የሚያደርጉልን? ቅዱስ ገብርኤል ዛሬ ለኛ ምንድነው የሚያደርግልን? ንገሩኛ። አይሰማኝም። እስኪ በሉ መዳንን በሉ እንወርስ ዘንድ የሚያግዝ የሚያገለግል። እስኪ የሚያግዝ በሉ የሚያገለግል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ተመልኩት። መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው እንዲድኑ ሰዎች የሚያግዙ ናቸው። ምን የሚሉ? መጽሐፍ ቅዱስ ነው የሚናገረው። የሚያገለግሉ ናቸው። ምን ማለት ነው? ማገዝ ማገልገል የሚለውን ቃል ብቻ ተናግሬ ትምህርት ይላጠቃል። እንደምታዩት በዓለም ላይ የምንኖር ክርስቲያኖች ወይም ቤተክርስቲያን የምንባል ሰዎች በተጋድሎ ውስጥ ነው የምንኖረው። አይደለም? በምንድን ነው የምንኖረው? ተጋድሎ ጨርሳችኋል? በውጊያ ላይ ነው ያለነው። ውጊያ ውስጥ ነው ያለነው። ሌላ ጦርነት አይደለም የምንጋደለው። አንድ ከስጋና ከደም ጋር አይደለም፣ ከክፋት ሰራዊት መንፈሳውያን የሚባሉ መናፍስት ርኩሳን የሚባሉ ከሰይጣን ጋር ሁልጊዜ ውጊያ ነን ያለነው። ከሰይጣን ጋር ምንድነን? ውጊያ። ሁለተኛ ውጊያ ከራሳችን ፈቃድና ሐሳብ ጋር ውጊያ ላይ ነን እና ገና ድል አላደረግንም፣ ገና መጨረሻችን አላወቅንም፣ ግን ድል እናደርጋለን፣ መንግስቱን እንወርሳለን ብለን እናምናለን። አሜን። ለዛ ያበቃል። ምን ላይ ነን? ውጊያ ላይ ነው ያለን እና ውጊያ ላይ ብቻችን አንችለው። እየሰማችሁ ነው? የሚዋጋን ጠላት ስንቅ የማያልቅበት ነው። እየሰማችሁ ነው? የሚዋጋን ጠላት ድካም የማይሰማው ነው። የሚዋጋን ጠላት መሳሪያ የሚያልቅበት አይደለም። ሁልጊዜ ዝናሩን ታጥቆ ሁልጊዜ በዙሪያችን እንዳንበሳ አፉን ከፍቶ ሊውጠን የሚጮህ ነው ጠላታችን። ታዲያ ማን ያግዘን? አይደለም ቅድም ነግሬያችሁ። ማን ያግዘን? መላእክት። ማን ያግዘን?
መላእክት ይሄ ቅዱስ ሚካኤል ሰይፉን ይዞ ቅዱስ ገብርኤል ሰይፉን ይዞ ተኝተን ሰይጣናት ክፋት አጋንንት እንዳይጎዱን ምን ይላል? ይጠብቁናል መላእክት። ለምን? ተሰነካክለን መንገድ ላይ ሳንድን እንዳንቀር፣ ወደ ክርስቶስ ሳንደርስ መንግስቱን ሳንወርስ እንዳንቀር እንቅፋቱን እያስተካከሉ የዲያብሎስን ሴራ እየበጣጠሱ ዲያብሎስን እያባረሩ ይጠብቁናል፣ ያግዙናል። ማን ያድነናል? በሩ ሁላችሁም እንግዲህ ርዕሱን ተናገሩ እስኪ። አይሰማኝም። ማንን ሊያድን? እሺ ምን ሆናችሁ ነው ግን ዝም የምትሉ የምታፍሩ? ብላችሁታል እኮ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል በሏ የታመነ ነው። ከኃጢአተኞች በሉ ዋነኛ ለመሆን ለኔ ክብር ምስጋና ለስሙ ይሁንልን። አሜን። በእርሱ አምነንና ተማምነን ንስሐ ገብተን ቅዱስ ቁርባኑን ተቀብለን የዘላለም ሕይወትን እንድንወርስ እግዚአብሔር ይርዳን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። የቅዱሳን መላእክት ጠባቂነት አጋዥነት አይለየን። የድንግል ማርያም ጸሎትና ምልጃ አይለየን። አመስግኑ እስቲ እግዚአብሔር። አሜን። ትምህርቱ በዚህ በቃል የሰማችሁትን ቃል ይባርክላችሁ። መስማት አያድንም፣ በስራ ላይ እንድናውለው እግዚአብሔር ይርዳን። ቅዱስ መንፈሱ ይርዳን። አንድ ደስ የሚል ነገር ተሰምቶኛል። መጋቢ ሐዲስ ላይከ ማርያም ተስፋዬ እዚህ ቤተ መቅደስ ተመድበው ሲመጡ ትልቅ ተስፋ ነበረን። የመጀመሪያው ሕንፃ ሥላሴን ይሰሩላል ይገነባሉ የሚል ነው። መጀመሪያ መሰራት ያለበት የሰው ልጅ ነው አይደለም? ህሊናችን ፈርሶ ሰውነታችን ተበላሽቶ በኃጢአት ወድቀን ህንፃ ብንሰራ ምን ዋጋ አለው? ማንቆርብበት ቤተ መቅደስ ምን ይሰራልናል? ሕይወትም ማናገኝበት ጸሎት ቤት ምን ያደርግልናል? መጀመሪያ እንድንሰራ እግዚአብሔር ይስራን። እሱ ይርዳን። ይሄ ደግሞ በእግዚአብሔር ቃል ነው የምንሰራ። አንዱ ተስፋችን ይሄ ነበረ፣ እውን ሆኖ አይተነዋል። ሥላሴን አመስግኑ። በእውነት እግዚአብሔር ያቆያቸዋል። በሁለተኛ ደረጃ እዚህ ቤተ መቅደስ ለአገልግሎት በመጣው ቁጥር ፊት ለፊት ስለማየው ይመስለኛል ይህ አዳራሽ ሁልጊዜ አፉን ከፍቶ ነበር ይኖረው አይደለም? የሰራችሁት እናንተ ናችሁ። ይመናል መቼም መጋቢ ሐዲስ አንድ ብር ከኪሳቸው አወጣው አልሰሩም።